ይሄው ቺዛችንን እንጨምራለን። ሰላም ቤተሰብ፣ ዛሬ መኮረኒ ቺዝ እንሰራለን። እሱን ለመስራት ይሄው ውሃ አፍልቻለሁ፣ ጨው ጨመርኩ ማለት ነው። የተጠቀምኩት መኮረኒ ይሄው መኮረኒያችን እንደዚህ ደርሶልናል ማለት ነው። ቆንጆ ነው መስሏል። አሁን ቺዙን እንፈገፍጋለን። 3 አይነት ቺዝ ነው፣ ሞዞሬላ ቺዝ፣ ፓርሜዛን ቺዝ እና ቺዞቹን እንደዚህ አድርገን እንፈገፍጋለን እዚህ ላይ። ይሄው እንደዚህ በዚህ መልኩ ቺዙን ፈግፍጌዋለሁ። አሁን ቅቤያችንን እናደርጋለን ማለት ነው። እንደዚህ አሁን 2 ማንኪያ ዱቄት እናደርጋለን ማለት ነው። ይሄ 1 ኩባያ እናደርጋለን። ይሄ ደግሞ 1 ኩባያ ሄቪ ክሬም ነው። 2 ኩባያ ወተት፣ 1 ኩባያ ሄቪ ክሬም ቺዛችን እንግዲህ በአንድ ላይ ይሄንን ይመስላል። ቀላቅየዋለሁ ማለት ነው። ከዛ ቀጥ እንጨምራለን ማለት ነው። ብላክ ፔፐር ነው ይሄ። ጨው፣ ይሄ ኦርጋኖ ነው። ፓፕሪካ፣ ይሄንን ሁሉንም እንደዚህ እናቀላቅለዋለን ማለት ነው። ታማስፋለን ለ3 ደቂቃ። ይሄው ቺዛችንን እንጨምራለን። ቺዛችንን ጨምረን በደንብ ነው የምናማስለው። ምክንያቱም ቺዙ መቅለጥ ስላለበት መዋሃድ ስላለበት በደንብ አድርገን ስናዋህደው በጣም ቆንጆ ጣዕም ይኖረዋል። ቺዙ እንደዚህ ሆኖልናል። ስለዚህ አሁን መኮረኒያችንን እንጨምራለን ማለት ነው። ይሄን መኮረኒያችንን እንጨምራለን። እሺ መኮረኒ እናቀላቅለዋለን ማለት ነው። እንደዚህ እያደረግን በቺዙ ጋር እናቀላቅለዋለን። እሺ አሁን ቺዝ እንደዚህ ከላይ እናደርግበታለን ማለት ነው። ኦቨን እንከተዋለን። ይሄው መኮረኒ ቺዛችን ይሄን በመሰለ መልኩ ተጠናቋል። በጣም ያምራል።